Nasiha Islamic Media. Nasiha Islamic Media. Subscribe. ሰላም አለይኩም ወራህመቱላሂ ወበረካቱ። ይች ልጅ ረሱል ሰለላሁ ዐለይሂ ወሰለምን በቲክቶክ ስትሳደብ ውላለይ። አንድ መግባረ ብልሹ ሰው በሚጠራበት ስም ስትጠራቸው ነበረ። እቺ ወራዳ እርኩስ የጇን ዋጋዋን ማግኘት አለባት። ሁሉም ሙስሊም የሆነ ረሱል ሰለላሁ ዐለይሂ ወሰለምን እወዳቸዋለሁ የሚል የሳቸው ክብር የሚያስጨንቀውና ለሳቸው እሞታለሁ እወዳቸዋለሁ የሚል ባፍ ሳይሆን በተግባር የተጨበጠ ስራ ሊያሳይ ይገባል። ይችን ልጅ የጇን እንድታገኝ ለየትኛውም አካል ማሳወቅ አለባችሁ። ለአሰሪዎቿ በአረበኛ ሸር በማድረግ ይች ልጅ ዋጋዋን ማግኘት አለባት። እንደነጃት ማንም ይሁን ማንም የረሱል ሰለላሁ ዐለይሂ ወሰለምን ስም አጥፍቶና ክብራቸውን ነክቶ ዝም መባል የለበትም። ይህ ቀይ መስመር ነው ስንል ያንን የተረማመደ ሁሉ ዋጋውን የእጁን ማግኘት አለበት። የእጇን ማግኘት አለባት። ረሱል ሰለላሁ ዐለይሂ ወሰለምን ተሳርባለይ። ረሱል ሰለላሁ ዐለይሂ ወሰለምን ክብራቸውን ነክታለይ። ረሱል ሰለላሁ ዐለይሂ ወሰለምን በአስጠያፊ ቃላት ስትገልጣቸው ነበረ። ረሱል ሰለላሁ ዐለይሂ ወሰለምን ነውረኛ በሆነ ቃላት ስትናገራቸው ነበረ። ስለዚህ ረሱል ሰለላሁ ዐለይሂ ወሰለምን እወዳቸዋለሁ ከህይወቴ ከማንም በላይ ካላችሁ ይችን ልጅ የጇን እንድታገኝ ልሰሩ ይገባል። የረሱል ሰለላሁ ዐለይሂ ወሰለም ውዴታችሁ የት ድረስ እንደሆነ ልታሳዩ ይገባል። ማንም ሰው እየተነሳ የማንም ንፍጣም ረሱል ሰለላሁ ዐለይሂ ወሰለምን ሊሳደብ አይችልም። የእጃቸውን ማግኘት አለባቸው። የእጃቸውን ልንሰጣቸው ይገባል። ይሄ ደግሞ ግዴታችን ነው። የረሱል ሰለላሁ ዐለይሂ ወሰለምን ክብር ማስጠበቅ የኛ የሙስሊሞች ኃላፊነት ነው። አንዳንድ አፈቀላጤዎች መጡና አሳልፋችሁ አትስጧት ኢትዮጵያዊ ናት ይላሉ። እነዚህ ወራዶች ቆሻሾች፣ እንደዛ አይነት ነገር የሚናገሩ ሰዎች ከድርጊታቸው ሊቆጠቡ ይገባል። ይሄ ቀይ መስመር ነው። ይሄ ማለት ምን ማለት ነው? አንድ ሰው መጥቶ በቃ ሶላት አትስገድ እስለ ኢትዮጵያ አስብ ብሎ እንደመናገር ማለት ነው። እኛ ግዴታችንን ነው የምንወጣው። ሶላት ስንሰግድ አትስገዱ ብላችሁ መከልከል እንደማትሉት ሁሉ ለረሱል ሰለላሁ ዐለይሂ ወሰለም ለነብያችን ክብር መዋደቅና ክብራቸውን ማስጠበቅ ክብራቸው ላይ ሊዘምት ያለን ሰው መከላከል ደግሞ ግዴታችን ስለሆነ የሃይማኖታችን አንዱ መለኪያ ነው። የነብያችንን ውዴታ ነው። አራያችን ናቸው። የምንከተላቸው ናቸው። የውመል ቂያማ ሸፋ የሚሆኑን ነብያችን ናቸው። እሳቸው ናቸው የጀነታችን መግቢያ ስበብ። ስለዚህ ስለሳቸው እንሞታለን፣ እንዋደቃለን፣ የሳቸውን ክብር እናስጠብቃለን። ማንም መጥቶ ይችን ልጅ አሳልፋችሁ አትስጡ ቢል እንዳትሰሙ። ይች ልጅ ዋጋዋን ማግኘት አለባት። መቀጣጫ መሆን አለባት። ረሱል ሰለላሁ ዐለይሂ ወሰለምን እንወዳለን የሚል ሙስሊም በሙሉ ይችን ልጅ ዋጋዋን እንድታገኝ የበኩሉን ድርሻ ሊወጣ ይገባል ነው የምለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ብዙ ክርስቲያን ወገኖቻችን የሚናገሩት ነገር አለ። ምንድነው እሱ? ኢትዮጵያ ብኮን ምንም አታደርጓትም ነበር፣ አረብ ሀገር ስለሆነች ልታስገድሏት ነው፣ ልታሳሰሯት ነው የሚሉ ነገሮች እየሰማን። አንድ ነገር ማወቅ አለባችሁ። አረብ ሀገር ያለው ቁርአን ኢትዮጵያ ያለው ቁርአን ነው። አረብ ሀገር ያለው ሐዲስ ኢትዮጵያ ያለው ሐዲስ ነው። ምን ማለት ነው? ኢትዮጵያ ላይ አፍሽን ብከፍች እያያ እንዲህ ረሱል ሰለላሁ ዐለይሂ ወሰለም እናገራለሁ በልስቲ። አረብ ሀገር ስለሆነች አይደለም ይች ልጅ ዋጋዋን የምታገኘው። ኢትዮጵያ ሆና ብትናገር የእጇን እንሰጣታለን። ወላሂ ለአዚም ኢትዮጵያ ውስጥ ስለሆነች አረብ ሀገር ስለሆነች አይደለም። ህጉ ቁርአኑ ሙስሊሞች
ሐዲሱ አለበት ቦታ ሁሉ ነብያችንን የተሳደበ የእጁን ያገኛል። አረብ ሀገር ስለሆነች አይደለም የእጇን የምታገኘው ኢትዮጵያ ላይ ሆና ነብያችንን ብትሳደብ ሽንት ቤት ውስጥ ነው የምንቀብራት። እናቷ ሆድ እንኳን ብገባ ኦፕሬሽን አድርገን አውተን እናቷ እንዳትጎዳ ልጅቷን ግን ሽንት ቤት ውስጥ እንቀብራታለን። ወላሂ ለአዚም ትንሽ እንደው ስለ ነብያችን ምን እንደምናደርግ ታልገባችሁ ልንገራችሁ። ይህ ሰውዬ የህንድ ምሁር ነኝ ነው የሚለው። ይህ ሰው ነብያችንንና አላህ Subhanahu Wa Ta'ala በማንቋሸሽ ቁርአንን በመተቸት መጽሐፍ ጽፎ ከዛም በኋላ ሙስሊሞች ባደረጉበት ዘመቻ ወታደሮች እየተጠበቀ ከቤቱ ሳይወጣ 40 ዓመት ሙሉ ተደብቆ ይቅርታ ቢል ምን ቢል ሙስሊሞቹ ከሙስሊሞች ዘንድ ይቅርታውን አንድም ሙስሊም ሀገር የተቀበለው የለም። የህንድ ምሁር ነው። መጽሐፉን ጣፈ፣ አሰራጨ። ስለ ረሱላችን ሰለላሁ ዐለይሂ ወሰለም መጥፎ ነገር ተናግሮ ይቅርታ ቢል ይቅርታውን የሚቀበለው ያለ ሙስሊም የለም። ይህን ሰውዬ የገደለን ሰው በሚሊዮን ገንዘብ እንከፍላለን እያሉ የሙስሊም ሀገራቶች ኢራን ለምሳሌ የዚህን ሰው ቅንጭላት ቆርጦ ያመጣልኝ ሰው እከፍለዋለሁ ብላ መግለጫ አስተማውጣት ደረሰች። ቱርክም እንደዛው ማለት ነው። ስለዚህ የሰውዬ ይቅርታ ቢል እምቢ ተብሎ ከ40 ዓመት በኋላ ከሁለት ወር በፊት ይመስለኛል ሰምታችኋል ዜናው ነገሮች ተዘንግተዋል ብሎ መድረክ ላይ ግብዣ ተጠርቶ ንግግር ሊያረግ ወጣ። በነብያችን ፍቅር የተጠማው ወንድማችንና በዚህ ሰውዬ ክፉ ተግባር ውስጡ የቆሰለው ሙስሊም ወንድማችን ግን የ40 ዓመት ያህል እንዳይጥ ጉድጓድ ውስጥ ተደብቆ የኖረው ሰውዬ በመጀመሪያ ጊዜ ግብዣ ተጋብዞ መድረክ ላይ ንግግር ሊያረግ ሲወጣ ዘሎ ከ40 ዓመት በኋላ ጠብቆ በካራ ሆዱን አንገቱን 11 ጊዜ አስገባለት። ሆዱን አመሰው በካራ። አያችሁ የረሱል ሰለላሁ ዐለይሂ ወሰለም ፍቅር እዚህ ድረስ ነው። ከ40 ዓመትም በኋላ እንኳን አንረሳውም ማለት ነው። ማወቅ አለባችሁ። ይህ ሰውዬ ሲጠበቅ ነው የኖረው። ሙስሊሞች ዛቻ አድርሰውበታልና እንዳይጎዱት ተብሎ ነገር ግን አላህ Subhanahu Wa Ta'ala አሳልፎ ሰጠን። ከ40 ዓመት በኋላ ሰውየው ይሙት ይዳን እስካሁን አልተነገረም። ታፍኗል። ሰውየው በጣም ታዋቂ ሰው ተመሆኑ የተነሳ ማለት ነው። ሌላው ማክሮን የፈረንሳይ መንግስት ረሱል ሰለላሁ ዐለይሂ ወሰለምን ተሳደበ። የቱርክ መንግስት ምን አለው? አንተ ሰውዬ ቅንጭላትህን አሞሃል፣ ኦፕሬሽን መደረግ አለብህ፣ አንተ እብድ ብሎ ሰደበው። Fransa başta olmak üzere darbecilere destek veren hiçbir ülkenin artık dünyanın diğer yerlerindeki demokrasi mücadeleleri konusunda tek kelime söz etme hakları kalmamıştır. Hele bu Macron denilen zatın İslam'la derdi nedir? Müslümanlarla derdi nedir? Macron'un zihinsel noktada bir tedaviye ihtiyacı var. İnanç hürriyetinden, inanç özgürlüğünden anlamayan ve kendi ülkesinde yaşayan milyonlarca farklı inanç mensubu insanlara bu şekilde davranan bir devlet başkanına başka ne denilir? Öncelikle bir akli noktadan kontrol. İkide bir Erdoğan'la uğraşıyoruz. Ya Erdoğan'la uğraşmak sana bir şey kazandırmaz. Zaten şurada bir yıl sonra seçim var. Seçimde de akıbetini göreceğiz. ከዛም በኋላ አንድ ሙስሊም ወንድማችን ደግሞ ማክሮን እየተዝናና በሚሮጥበት ሰዓት የፈረንሳይ መንግስት ነው ሁላችሁም ታውቁታላችሁ በጥፊ በዚህ መልኩ አጮኸው።
አያችሁ እኛ ሙስሊሞች ነን። የትኛውም ኃይል ይሆን መንግስትም ቢሆን የወታደር አዛዥም ቢሆን ረሱል ሰለላሁ ዐለይሂ ወሰለምን ተተሳደበ ያን ሰውዬ መግደል ቢያቅተን መሞት አያቅተንም። እሱ ፊት እንሄዳለን፣ ፊት ለፊት እንሄዳለን። ስለዚህ ኢትዮጵያ ብኮን ህጉ ያው ነው፣ አረብ ሀገር ብኮን ህጉ ያው ነው፣ የሚቀየር ነገር የለም። ለረሱላችን ሰለላሁ ዐለይሂ ወሰለም ምንም ነገር እናደርጋለን፣ ምንም ነገር ረሱል ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላን ግን ተተሳደብክ ይቅርታ የለም። በቃ አለቀ። የኔን ነገር ሁሉን ነገር እኮ ወሰድክብኝ። ባለኝ ነገር ላይ እኮ አንተ ምራቅህን ተፋህ። በቃ መጨረሻ ነው። የተተፋ ምራቅ ደግሞ አይዋጥም። በቃ አውጥተዋል አይደል? ተሳስተህ አይደለም ደግሞ። ይኸውላችሁ ለምሳሌ አንተ አውቀህ ሳይሆን ልጄን ብገለው ልቤን ሰፋ አድርጌ ይቅር ልልህ እችላለሁ። እናቴን ብሰርባት ልቤን ሰፋ አድርጌ ይቅር ልልህ እችላለሁ። ግን ባይኔ ቢሊየን በዱንያም በአኺራም አሉኝ የምላቸው ነብዬን ግን ለወደፊት ተስፋዬ የምላቸው ነብዬን ግን የውመል ቂያማ ጊዜ ሸፋ ሆነው አላህ ሱብሓነሁ ወተዓላ ሂሳብ ምርመራ እንዲያደርግ የሚያማልዱልኝ በዱንያም በአኺራም ተስፋዬ ነብዬን ታይኔ ቢሊየን በላይ የሚሳሳላቸውን ውዱን ነብያችንን ለዓለማት እዝነት አድርገን ልከናል የተባሉትን ነብይ ግን ስትሳደብ ግን ይቅርታው እዛ ላይ ያቆማል። መቼም ቢሆን ለ70 ዓመት ብትደበቅ በወጣበት ቅጥፈት ሙስሊሞች ባገኙበት ቅጥፈት አንተ ሟች ነህ፣ የእጅህን ዋጋ ታገኛለህ። አንዳንዶች በጣም ይገርሙኛል። ክርስትና እኮ በቃ ይቅር ባይ ነው ምናምን ይላሉ። ክርስትናማ አባቱንም የተሳደበ እንስሳ ጋር ሳይቀር ግንኙነት ያደረገን ይገደል ነው የሚለው ባይብሉ። አባትን እናትን ተተሳደብ ይገደል ብሎ ነው መጽሐፍ ቅዱስ የሚያዘው። እኛ ደግሞ ነብያችን ቀይ መስመር ናቸው፣ ቀይ መስመር ናቸው። ለእርሳቸው ስንል የትኛውንም መንግስት፣ የትኛውንም አምባገነን፣ የትኛውንም ረመጥ፣ የትኛውንም ኃይል እንጋፈጣለን። መግደል ቢያቅተን እንሞታለን። የምንኖርበት ዓላማችን እኮ እስልምናችን ነው። እንድትረዱን የምንፈልገው ይሄን ነው። ይቺ ልጅ ኢትዮጵያ ብኮን አትነኳትም ነበር የምትሉት ልክ ኢትዮጵያ የክርስቲና ደሴት ናት እያላችሁ እንደምትዘፍኑት ይመስላችኋል። እኛ ባህር ነን፣ እንውጣችኋለን። ነብያችንን ተሳርባ እዳም ውስጥ ብትደብቋት አልኳችሁ። ወላሂ ላዚ ልጅቷን እናወጣታለን እንዲፈልፍለን የእጇን ነው የምሰጣት። በሷ ጉዳይ ጣልቃ እንገባለን ያለ ማንኛውንም ሰው የሷ ጣፈንታ እንደሚደርሰው መጠራጠር የለበትም። አፉን ቢከፍት ልቃፉን አርፋ ርዟን መቀቀል አቅቷት ረሱል ሰለላሁ ዐለይሂ ወሰለምን ክብራቸውን እነካለሁ ብላ እቺ ንፍጣም እቺ እርኩስ ስትነሳ እኛ ደግሞ የእጇን መስጠት ግድ ይላል። ግን እኛ የሰው ሃይማኖት እናከብራለን። ማንኛውም ክርስቲያን ሆነ ድንጋይ አምላኪ ሆነ ዋቄ ፈታ ሆነ እኛ በሰው እምነት ላይ ጣልቃ ገብተን እኛ የሰው እምነት አንነካም፣ አንሳደም። ምክንያቱም አላህ ሱብሓነሁ ወተዓላ ራሱ ነው ያዘዘን የሚያመልኩትን እንዳትሰርቡባቸው ያለ። እናንተን ፈርተን ሳይሆን አላህ ሱብሓነሁ ወተዓላ አዞናል የእናንተን ሃይማኖት እንዳንሳደብ። ስለዚህ እኛ የእናንተን ሃይማኖት አንሳደብም። ውይይት ግን እንወያይ። መጽሐፍ ቅዱስ እዚህ ላይ ስህተት አለበት፣ እናንተም ደግሞ ቁርአን ስህተት ነው ብላችሁ ታመናችሁ ችግር የለውም፣ እንወያይ። ግን ከመወያየት አልፋችሁ ግን ነብያችንን መስደብ ነው እናንተ የሚቀላችሁ። እንደዛ ከሆነ ደግሞ እናንተን ደግሞ ማሳረፍ፣ አፋችሁን መዝጋት፣ አደብ ማስያዝ ደግሞ የኛ ስራ ይሆናል ማለት ነው። ሳያከብሩ መከበር የለምና ሃይማኖታችሁን ግን አንነካ። እናንተ የኛን ነብይ ስለተሳደባችሁ ኢሳ አለይሂ ሰላም ወይም ኢየሱስ ክርስቶስን አንሰድብም። ምክንያቱም በጣም ነው የምናከብረው።
የላቀ ቦታ አለው እኛ ጋር። እንደውም ከናንተ የበለጠ ኢየሱስ ክርስቶስን ወይም ኢሳ አለይሂ ሰላምን እኛ ሙስሊሞች እንወደዋለን። መርየም አለይሂ ሰላምን ወይም ማርያምን በጣም ነው የምንወዳት፣ በጣም ነው የምናከብራት። የሴቶች ተምሳሌት የሆነች ንጹህ የሆነች ንጹህናዋን ደግሞ ረሱል ሰለላሁ ዐለይሂ ወሰለም የመሰከሩላት ቁርአን የአላህ ቃል የመሰከረላት ከአይሁዶች ክስ ነጣ ያወጣት ቁርአን ነው። ስለዚህ ለዚህ እንኳን ሲባል ረሱል ሰለላሁ ዐለይሂ ወሰለምን ባከበራችሁ ነበር። ነገር ግን ምቀኝነት፣ ሐሲድ ምን ታመጣላችሁ ማለት እብሪታችሁን ግን እናሳያለን። ረሱል ሰለላሁ ዐለይሂ ወሰለምን የተሳደበን ግን የእጁን እንሰጠዋለን ያለ ምንም ጥርጥር። ርህራሄ የለም። ማዘን ምናምን ነገር በጭራሽ አይኖረንም። እናቴ ብኮን ወላሂ አባቴ ቢሆን እንደዛ አይነት ቃላት ተተናገረ አሳልፌ ተመስጠት ወይም እኔ እርምጃ ተመውሰድ እንደማልወገድ እነግራችኋለሁ። የገዛ ወላጅ እናቶች አባቶች ቢሆኑ በረሱል ሰለላሁ ዐለይሂ ወሰለም ቀልድ የለም። ሁላችሁም እንድታውቁት ይሄን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።